የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ደህና አደራችሁ? ሁሉ ሰላም አለው። እግዚአብሔር ይመስገን። ጌታ ስሙ ይባረክ። ጌታ ኢየሱስ ዘመናችሁን ዘር መንዘራችሁን ይባረክ። በእውነት ቃላት የለኝም። ጌታ ኢየሱስ ይባርካችሁ። የሚያስፈልጋችሁ ነገር ሁሉ እግዚአብሔር እሺ ይበላችሁ። እሺ ብላችሁ ኮፒ ሊንክ ያደርጋችሁ አሜን ብላችሁ የጌታን ቃል የተቀበላችሁ እንዲሁ በእውነት አስደናቂ ስራ የትናንትናው በጣም ያስደንቃል። ጌታ ኢየሱስ ዘመናችሁን ይባረክ። በሚያስፈልገው ነገር ሁሉ ላይ እሺ ይበላችሁ። ሌላው በመጨረሻው ዘመን ላይ ነው ያለነውና እህት ወንድሞቼ በጣም ጸልዩ ባካችሁን። በጣም ጸልዩ። በጣም በእውነቴ ነው የምነግራችሁ። የሰራችሁም ጸልዩ። በቃ የጌታን ስም እየጠራችሁ ስሩ። እውነቴ ነው የምነግራችሁ። ምክንያቱም ትናንትና እኔ በእውነት የሆነ እስካሁን ድረስ ህልም ነው የሚመስለኝ ማለት ነው። እና ይህን ድምፅ ትሰሚያለሽ ቤቲ? እና እህቴ የነገረችኝ ነገር አንዷ ልጅ እኛ ሀገር ወላይታ በሰላም ነው የሚታወቀው። እኔ እንደዚህ አይነት ብዙ ነገር ቅርብ ጊዜ ሰምቻለሁ፣ ግን የምር የመሰለኝ አልነበረም። እና እንደገና ደግሞ ትናንትና አንዷን ልጅ እንደዚህ በሰላም የዋለች ልጅ ታርዳ ተገኘች ስሉ ተአምር። በቃ የመጨረሻው ዘመን በትክክል እንደደረሰ ነው። ወንድሜም ነግሮኝ ያውቃል። እንደዚህ አድርጎ እኮ አርዶት እንደዚህ አድርጎ ስሉኝ የእውነት እኛ ሀገር ሰላም ነው። እኔ ሳውቀው ያን ያክል እውነት የለም፣ ግን አንድ ሶስት ነገር ሰማውና በጣም ውስጥ ያዘኔ። እኔ ዛሬ እውነት ከትናንት ጀምሮ አሞኛል። ያንን ነገር ከእህቴ ከሰማሁት በኋላ አመመኝ። በእውነቴ ነው የምነግራችሁ። በጌታ በኢየሱስ ስም በጣም ደነገጥኩት። በጣም እና ጸልዩ። እውነት በመጨረሻው ዘመን ላይ ነው ያለነው። ረጅም ጊዜ ስለወሰድኩኝ ይቅርታ። ዮሐንስ ወንጌል ምዕራፍ 9 ላይ ደርሰናል። ጌታ ረድቶን፣ ጌታ ስሙ ይባረክ። በክርስቶስ ኢየሱስ ስም አነበዋለሁ። ሲያልፍም ከመወለዱ ጀምሮ ዕውር የሆነውን ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ? ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሠራ የማይችልባት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ይህን ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሄድና በሰሊሆም መጥመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህ ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም ቀድሞም ስለምን አይተውት የነበሩት ይሄ ተቀምጦ ይለምን የነበረ አይደለም አሉ። ሌሎቹ እርሱ ነው አሉ። ሌሎቹ አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ። ታዲያ ዓይኖች እንዴት ተከፈቱ አሉት። እርሱ መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖቹን ቀባና ወደ ሰሊሆም መጥመቂያ ሄደህ ታጠብ አለኝ። ሄጄ ታጥቤም አየሁ አለ። ያ ሰው ወዴት ነው አሉት። አላውቀውም አለ። በፊት ዕውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ ዓይኖቹን የከፈተበትን ቀን ሰንበት ነበር። ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ በዓይኖቼ
አኖረ፣ ታጠብሁም አያለሁም አላቸው። ከፈሪሳውያንም አንዳንዶቹ ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌሎቹ ግን ኃጢአተኛ ሰው እንደነዚህ ያሉ ምልክቶች ሊያደርግ እንዴት ይችላል አሉ። በመካከላቸውም መለያየት ሆነ። ከዚህ የተነሳ ዕውሩን አንተ ዓይኖችህን ስለከፈተ ስለ እርሱ ምን ትላለህ? ደግሞ አሉት። እርሱም ነቢይ ነው አለ። አይሁድ የዚያን ያየውን ወላጆቹ እስኪጠሩ ድረስ ዕውር እንደነበረ እንዳየም ስለ እርሱ አላመኑም። እነርሱንም እናንተ ዕውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ያያል ብለው ጠየቋቸው። ወላጆቹም መልሶ ይህ ልጃችን እንደሆነ ዕውርም ሆኖ እንደተወለደ እናውቃለን። ዳሩ ግን ዓይኖቹን ማን እንደከፈተ እኛ አናውቅም፣ ጠይቁት፣ እርሱ ሙሉ ሰው ነው፣ እርሱ ስለ ራሱ ይናገራል አሉ። ወላጆቹ አይሁድን ስለፈሩ ይህን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር በምኩራብ እንዲያወጡት አይሁድ ከዚህ በፊት ተስማምተው ነበርና፣ ስለዚህ ወላጆቹ ሙሉ ሰው ነው፣ ጠይቁት አሉ። ስለዚህ ዕውር የነበረውን ሰው ሁለተኛ ጠርቶ እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም መልሶ ኃጢአተኛ መሆኑን አላውቅም፣ ዕውር እንደነበርሁ አሁንም እንዳይ ይህን አንድ ነገር አውቃለሁ አለ። ደግሞም ምን አደረገልህ? እንዴትስ ዓይኖችን ከፈተ አሉት። እርሱም መልሶ አስቀድሜ ነገርኳችሁ፣ አልሰማችሁምም። ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁ አላቸው። ተሳድበው አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉት። ሰውየው መለሰ እንዲህም አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው። ዳሩ ግን ዓይኖቼን ከፈተ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞች እንዳይሰማ እናውቃለን። ዕውር ሆኖ የተወለደውን ዓይኖቹ ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለም ነበር። መልሶ አንተ ሁለንተናህ በኃጢአት ተወልደህ አንተም እኛን ታስተምረናለህን? አሉት። ወደ ውጭው አወጡት። ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን? አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋልም፣ ከአንተ ጋርም የምናገር እርሱ ነው አለ። እርሱም ጌታ ሆይ አምናለሁ አለ። ሰገደለትም። ኢየሱስም የማያዩ እንዲያዩ የሚያዩ እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ከፈሪሳውያንም ከእርሱ ጋር የነበሩት ይህን ሰምተው እኛ ደግሞ ዕውሮች ነንን አሉት። ኢየሱስም አላቸው፣ ዕውሮችስ ብትሆኑ ኃጢአት ባልሆነባችሁም ነበር። አሁን ግን እናያለን ትላላችሁ፣ ኃጢአታችሁ ይኖራል። ጌታ ደቂቃ አልቋል። እሺ ይሁን። ተባረኩልኝ። እንደሆነ የራሴ ብሩክ ናቸው።